ወፍራም ሴት የወር አበባ እየተራራቀ ከሆነ የሚመጣው ማለትም 35 ቀን እያለፈ ከሆነ የሚመጣው አብዛኛው ጊዜ የሚታሰበው PCOS ነው። ግን ተጨማሪ ማሰብ ያለባችሁ ዳያግኖሲስ ሃይፖታይሮይዲዝም ማለትም የታይሮይድ እጥረት። መጀመሪያ ታይሮይድ ምንድነው የሚሰራው የሚለውን ስናይ የትኛውም የስራ ቤት የመስሪያ ቤት ዋና አለቃ አድርጋችሁ አስቡት፣ CEO አድርጋችሁ አስቡት። በጀት የሚመድበው ዲፓርትመንት ላይ አንተ ይሄን ስራ የሚለው ታይሮይድ ነው። አለቃ ካልመጣ ደግሞ ምን ያህል ስራ እንደማይሰራ እናውቃለን። የታይሮይድ እጥረት ካለ ሆርሞን ላይ ችግር ይፈጠራል። ማለትም ኤስትሮጅንና ፕሮጀስትሮን በስነ ስርዓት አይመረቱም። የወር አበባ ይራራቃል። ሲመጣም አማውንቱ ሊያንስ ይችላል። ከሱ ጋር ተያይዞ ደግሞ ብዙ ምልክቶች ይኖራታል። ምክንያቱም ሙሉ ሲስተም ነው እዚህ ጋር ስሎ እየሆነ ያለው። አንደኛው ምልክት ወፍራም ትሆናለች፣ ትንሽ በልታ ራሱ ማለት ነው። ውፍረት መቀነስ ይከብዳታል፣ እንቅልፍ ታበዛለች፣ ድካም ይኖራታል፣ ዱካክ ውስጥ ትገባለች፣ በስነ ስርዓት ዲፕሬሽን ውስጥ፣ ፀጉር መሳሳት አለ። ኢቭን ሌላ ሰው ሳይበርደው እሷ ብቻዋን ይቀዘቅዛታል። ምክንያቱም በቃ ኢነርጂ ሬጉሌት እየተደረገ ስላልሆነ ድርቀት ያስቸግራታል፣ ጨጓራ ያስቸግራታል፣ ልብ ምት ራሱ በራሷ ቀስ ያለች ትሆናለች ማለት ነው። ስለዚህ እንደዚህ አይነት ምልክት ያየች ሴት ትክክለኛ ምርመራና ሕክምና ያስፈልጋታል። ምክንያቱም አንደኛ ሙሉ ሲስተም ነው እየተዛባ ያለው። በተጨማሪ ደግሞ እርግዝና ቢፈጠር በሰዓት የልጁ እድገት ላይና የአእምሮ እድገቱ ላይ ትልቅ ጫና ስለሚያሳድር እንደዚህ አይነት ምልክት ካላችሁ ታከሙ።